እና ብር መያዝ ያስፈልጋችኋል። ሀታ ፓስፖርት ባይኖራችሁ ውጭ ላይ ለመስራት ማለት ነው። ያን ለማድረግ አልተዘጋጀውበትም። እኔ ድንገት ነው እንደዚህ ታወጣናለች ብለን አላሰብንም። ማንም ሰው ሲሰራ ወደ ሀገር ነው የሚልከው የሚያስፈልገውን ወጪ ትቶ። ከዛ እኔ ብር አልነበረኝም። እዛው የተሰደብኩኝ ቁጭ መመታት ይሻላል። አበባል ደግሞ አጥንት ነው የሚሰብረው። ሻይ ሀታ ሻይ አፍልተን ስንጠጣ ቢስሚላህ ረህማን ራሂም ሰቀቀን። መጨረሻ ላይ ምን ማለት ጀመረች? አዋጣችሁ ምግብ ገዝታችሁ ብሉ ማለት ጀመረች። የሱን ብር እጄ ላይ አልነበረም። ወላሂ ነው ማለት ሰው ሀገር ሱብሃንአላህ፣ ሰው ሀገርን ብር የሚበላ ሰው ደም መብላት ነው። ሁሉም ሰው ተሳክቶለት አይደለም የሚሰራው። የሆነ ቻሌንጅ የሆነ ችግር አልፎ ጥሩ ግሮ ነው እንደዚህ ተቀምጦ የሚመጣ ብር አይደለም። እዚህ ስንመጣ ፊልተሩ ትንሽ ፊታችን ፈገግ ያደርገናል። የተመቸን ከላስ ተቀምጠን ብሩን የምናመጣ ይመስላል፣ ግን አይደለም። በጣም መከራ አሳር ነው የምንበላውና እህቶቼ ከኔ ተማሩ። አደራችሁን ለእህቶቼ ሼር አድርጉላቸው። ቪዲዮዬን እስከ መጨረሻ ስሙት። አኪድ ፓርት 1 2 3 ብሎ ነው የሚሄደው። በጣም ረዝሟል ቪዲዮ ታሪኬ በጣም ብዙ ረጅም ስለሆነ ማለት ነው። እዛ የተሰደብኩኝ የተራብኩኝ ተቀመጥኩኝ። ሌላም አዲስ ከአገር ቤት ያመጣቻቸው ልጆች አሉ። እነሱም ቋንቋ ስለማያውቁ ገባ ሲሉ አለመሳካት አለ ምናምን። መከራችንን ስናይ ወደ ወር ሄደ ማለት ፓስፖርቴን ሳልወስድ። ከዛ ሰዎቹ ላይም አልፈርድም፣ ሄዳ መውሰድ ነበረባት። ከዛ እነሱ ምን ያደርጋሉ? ብሎክ አደረጉኝና ፓስፖርቴን ለፖሊስ ሰጡ ማለት ነው። ጠፍታ ሄደች ብለው። ይሄን እዚህ ላይ ያደረሰችኝ ማነች? ደላላዋ ማለት ነው። ያንን ብር ካልሰጧት ሄዳ መውሰድ አልፈለገችም ፓስፖርቱን። ከዛ ምን አማራጭ አለኝ? የሆነ ቤት ጭክን ብዬ ስራ አስገብታ የሚመቸኝ ባይመቸኝ ደግሞ ብሩን ሰጥቻት ፓስፖርት መውሰድ አለብኝ ብዬ ስገባ የሆነ ቤት እዛም ጥሩ አይደለም ስራው፣ ግን ችየው ስሰራ ብሯን 2500 ድርሃሟን ሰጥቼ ፓስፖርቴን አስመጣችልኝ። ከዛ ኮንታክት አላቸው ይደዋወላል። መደዋወል ጀምሮ ያሁኑ ከፊሌና የመጀመሪያው ማለት ነው በምን ወጣች ምናምን ብሎ መናገር አለ፣ መጠየቅ አለ፣ ያለውን ነገር ታሪክ። ከዛ ካሁኑ ከፊሌና የድሮ ከፊሌ ያወራሉ፣ በምን ወጣች ምናምን ይባላል፣ መጠያየቃሉ፣ ያለውን ነገር ሼር ይደራረጋሉ ማለት ነው አኪድ። ከዛ ደላለዋም ያለውን ነገር ነገረቻቸው፣ በኔ ችግር እንደሌለ ምናምን። ከዛ አልሐምዱሊላህ ወረቀቴ ተበላሽቶ እንደመጣው ሰማች ከፊሌ። ከዛ እሷ አላህ ሲክሳችሁ ማለት የሆነ ሰው ሊበላችሁ ሲፈልግ የሆነ ሰው ደግሞ ያስቀምጥላችኋል። እሷ የብሎኳን ከፍላለሁ ብላ መዳሜ ማለት ነው ብሩን ከፍላልኝ ብሎክን አስነስታልኝ አይዲ አሰርታልኝ። አሁን አልሐምዱሊላህ አመት አለፈኝ እዛ ቤት ማለት ነው። ግን የሰው ሀገር ህይወት ማለት በጣም ነው የሚከብደው። ለአዚም ግድ ጠንካራ መሆን አለብን አንዴ ከወጣን ማለት ነው። አገራችን አስበው አይናገሩም፣ አስበው ለእናንተ አያስቡም። ሀታ ተበሳቅላችሁ የሆነ ነገር ሆናችሁ ብትገቡ ስራ እኮ ስለማትወድ ነው፣ የሆነ ነገር ሆና ነው፣ ሰነፍ ሆና ነው እንጂ የምትባሉ ተቸግራ መጣች ምናምን የሚላችሁ የለም ማለት ነው። ስለዚህ ውድ እህቶቼ አንዴ ከወጣን አይቀር ጭከን ጥርሳችንን ንከስ አድርገን መስራት ነው ያለብን። ስለዚህ ግድ የሆነ ነገር ይዘን መግባት አለብን ወደ ሀገራችን። አውቃለሁ አይመችም፣ ይከብዳል ነገሩ ሁሉ፣ ግን ቻሉት። ዛሬ ደላላ የምትባለው ራሱ አትረዳችሁም። እንደዚህ ስትመላለሱ ተበሳቅላ ነው፣ ተርበው ነው፣ ተጠምተው ነው አይሏችሁም። የራሳቸውን ጥቅም ነው የሚያስፈልጡት ማለት ነው። ስለዚህ ለእናንተ ያላችሁ እናንተ ብቻ ናችሁ። ከቻላችሁ በጣም ብልጥ መሆን ከላስ በጣም ብልጥ መሆን
ራሳችሁን መጠበቅ መሞከር ማለት ነው። እንደዚህ ከላስ አልቻልኩም ብላችሁ ራሳችሁን ለአላስፈላጊ ቦታ ያለመጣል። አሁን እኔ በዛን ሰዓት ብር ፍለጋ የሆነ ነገር ብሆን ኖሮ ዛሬ ላይ ቆጨኝ ነበር። ግን ታግሼ በመቀመጤ ሰብር በማድረጌ ወላሂ እያለቀስኩኝ ለዚህ የተነሳው ዱዓ እያደረግኩኝ እዚህ ላይ ደረስኩኝ። አልሐምዱሊላህ አሁን የገባሁበት ቤት ሁሉ ጥሩ በጣም ጥሩ ወላሂ ላዚም አልሐምዱሊላህ። እና እህቶቼ ከታገስን ሁሉ ነገር ያልፋል። ግን ያ ጥሩ ነገር እስከሚመጣ ላዚም መጥፎን ነገር በትዕግስት ማሳለፍ አለብን። ሳይጨልም አይነጋም። ስለዚህ እህቶቼ ጠንካራ ሁኑ፣ በርቱልኝ። አላህ እኔንም እናንተንም ውጭ ሀገር ያለነው እንደህና ሰላም አድርጎ ለሀገራችን ያብቃን። በምንፈልገው ነገር ያገናኘን፣ የሰራነውን ያበርክትልን። አንዴ ከሀገር ከወጣችሁ ኤምባሲ ከጎኔ ነው፣ ደላላ ከጎኔ ነው። አብደን አያዋጧችሁም። ከእናንተ ብር ነው ያስበልጡት። እናንተ እዛ ጋር ተጎዳችሁ፣ ተራባችሁ፣ ተጠማችሁ አይዶን ኬር ለነሱ ማለት ነው። ስለዚህ በቻላችሁት ያካል በእምነታችሁ ጾሙ፣ ጸልዩ፣ ጠንካራ ሁኑ። ልባችሁ አይደል ከላሰው ሀገር ላይ እናት አባቴ ለመቶ ወንድም የለም። ለእናንተ ያላችሁ እናንተ ብቻ ናችሁ። የሆነ የተሻለ መውጫ መፈለግ ነው እንጂ ይሄ ከጎኔ ነው ይሄ ይረዳኛል ብላችሁ በማንም አትተማመኑ። በፈጠራችሁ ብቻ። የፈጠራችሁ አይጥላችሁም፣ ሰው ቢጥላችሁ ማለት ነው። እና ደላላም እንደዚህ ያደረገኝ ነው ምላችሁ። የደላላንም ጉድ ነገርኳችሁ። ከቻላችሁ ከቻላችሁ ደላላ ጋር አትሂዱ፣ አትመላለሱ ነው ምላችሁ። ሰቀቀኑ ስድቡ ማለት ነው። አንዳንዴ የምትሻላል አበባል አጥንት ነው የሚሰብረው። ስራ ማትወድ ከሆነ ለምን ከሀገር መጣችሁ? ከላስ ካልሆነልኝ ደግሞ ውጭ ላይ ወጥቼ ለስራ ካላችሁ ሌላ ነገር ለመስራት የፈለጋችሁ ይመስላችኋል። ሌላ ስም ይሰጧችኋል እንጂ የተሻለ ስራ ፈልገው ነው አይሏችሁም ማለት ነው ውድ ጓደኞቼ። ስለዚህ በርቱልኝ ባላችሁበት። ይሄ የኔ ታሪክ የህይወት ታሪክ ነው። ለብዙ ሰው ይጠቅማል። ሼር አድርጉላቸው። እስከ መጨረሻው ቪዲዮን እያዳመጣችሁ ከላው ላይ ተማሩ። እኔ እስካሁን ለቤተሰብ እየደወልኩ ሰላምታዬን አቀርባለሁ እንጂ ሳውዲ እንዳለሁ ነው የሚያውቁት፣ ዱባይ እንዳለሁ አያውቁም ማለት ነው። ለምን ብናገር ምንድነው ፋይዳው? የኔ እዚህ ጋር በሰላም መቆሜ በሰላም መኖሬ ነው ለነሱ የሚጠቅማቸው። እኔ እዚህ ጋር እንደዚህ ሆንኩ ብዬ ብናገር አንድ እነሱን በሐሳብ መግደል ነው። ምንም ለማያረጉ መተዋያችሁ ነገር ማለት አሁን አገር ቤት ላይ ቢሆን የሆነ አገር ላይ ሆነ ክፍለ ሀገር ላይ ተቸገሩ በመኪና በአየር መተው አይቷችሁ ይመለሳሉ። ይሄ መተው አይቷችሁ አስተካክለውላችሁ ማይሄዱ ነገር ነው። ስለዚህ እየደወላችሁ ዱዓ አስደርጉ። ችግራችሁንም ብዙም አትናገሩ። ለራሳችሁ ለእናንተና ለአላህ ተውት ጉዳያችሁን ማለት ነው። ስለዚህ እህቶቼ ምን ልላችሁ ፈልጌ ነው፣ ህይወት እንደፈለግናት አትሆንም። ከቤት ስንወጣ መመቸትም አለ፣ መጉደልም አለ፣ መሙላትም አለ። ስለዚህ አላህ የከበደውን ያቅልልልን፣ የተዘጋውን ይክፈትልን። ለኔም ለናንተም የተሻለውን አላህ ይወፍቀን። በቻልነው ሀል እንበርታ እላችኋለሁኝ። በርቱልኝ፣ ጠንካራ ሁኑ። ሀገራችንን ሰላም ያደርግልን። በያላችሁበት ሰላማችሁ ይብዛ እላችኋለሁ ውድ ጓደኞቼ።